ሴት ልጅ ካንተ ሱስ እንዲይዛት አድርጋት። ሴት ልጅ የምትመራው በሀሳቧ ሳይሆን በስሜቷ ነው። ማለትም ሴት ልጅ የምታየውን ብርህን፣ መልክህን፣ አቋምህንም አይደለም። ነገር ግን ሴት ልጅ ካንተ ሱስ እንዲይዛት ከፈለግ ላንተ ምን እንዲሰማት አድርገሃል ነው ጥያቄው። ለዛ ነው ብዙ ሴቶች ከጥሩ ወንዶች ይልቅ መጥፎ የሚባሉ ወንዶች የሚስቧቸው። ምክንያቱም ስሜታቸውን ከፍ ዝቅ ማድረግ የሚችሉት እንደነዛ አይነት ወንዶች ናቸው። ለምሳሌ ሴት ልጅ ቺት ያደረገባትን ወንድ ወይንም ሱሰኛ ወንድ ለምን ይመስላል የምታገሰው? ለምንስ አብረው የምትሆን ይመስላል? ይህ አስበው ታውቃለህ? ወይም ደግሞ አንድ ሴት ሱሰኛ ከሆነ ወንድ ለምን ፍቅር ይይዛታል? ምክንያቱም ሴቶች ድራማ ይወዳሉ። ስሜታቸውን ከፍ ዝቅ የሚያደርግ ወንድ ይወዳሉ። ነገር ግን የብዙ ወንዶች ችግር ይህንን ነገር አይረዱትም። በየጊዜው ተመሳሳይ ነገር ሁሌም፣ ዛሬም፣ ነገ ወዲያም ተመሳሳይ ነገር ነው የሚያደርጉ። አንድ አይነት ነገር ነው የሚያደርጉ። ስለዚህ ከዚህ የምንረዳው ምንድነው ካልን ስሜቷን ምራው። ለምሳሌ ዛሬ ደስ የሚል ነገር እያወራት ነገ ደግሞ ጭራሽ ሳታገኛቷል። ከዛ የት ሄደ ብላ ታስባለች። ደግሞ አሁን የተለየ ስሜት እንዲሰማት አደረክ ማለት ነው። አንዳንዴ በአንተ ምክንያት ስታለቅስ ራሱ ለአንተ ያላት ፍቅር እንደሚጨምር ታውቃለህ። አየህ፣ ሴት ልጅ ካንተ ሱስ የሚይዛት ሁል ጊዜም ደስ የሚል ነገር ስላደረክላት አይደለም። ነገር ግን በህይወቷ የተለያየ ድራማዎች ስትፈጥርና ስሜቷን አንዴ ከፍ አንዴ ዝቅ ስታደርገው ግራ ስታጋባት ያኔ የበለጠ እየወደደችህ ካንተ ሱስ እየያዛት ይመጣል። ሁሌም ከመጠን እስካላለፈ ድረስ ይሄ ነገር አሪፍ ነው ማለት ነው። ሌላው ካንተ ሱስ እንዲይዛት የሚያደርገው ሙሉ ስሜትህን ባለመግለጥ ነው። ምን ማለት መሰለህ? እንደምትወዳትም እንደማትወዳትም ሳታውቅ ማቆየት ማለት ነው። ለምሳሌ ስታወራት አንዴ እንደ ፍቅረኛ፣ አንዴ ደግሞ እንደ ኖርማል ጓደኛ እያወራት ትሄዳለህ ማለት ነው። በዚህ መሀል እሷ ታወዛገባታል። ይወደኛል አይወደኝም የሚለውን እየተወዛገበች ልቧ ውስጥ ግን አንተን ማሰብ ትቀጥላለች ማለት ነው። ሌላው ንግግሯ በአንተ ላይ ምንም አይነት ተጽዕኖ እንደሌለው አሳያት። ይህ አንተ ላይ ምንም ኃይል እንደሌላት ማሳያ ነው። ምክንያቱም ሁሉ ሴቶች የሚፈልጉት ወንዶች የሚመራውን ዓለም ወይም በወንዶች የሚመራውን ጨዋታ ነው። ሌላው መሆን እንደሚፈልገው ማስመሰል ወይም አክት ማድረግ። ምክንያቱም ያንን ሰው ወደ ራስ ትስበዋል። አንተ መሆን የምትፈልገው ወይም ድሪም የምታደርገው ወንድ አለ። ያንን አይነት ወንድ ወይም እንደዛ እንደሆንክ አክት ማድረግ። ለምሳሌ አንድ ወንድ ሴቶች እንዲሳቡለት ከፈለገ ራሱን እንደሚሳቡለት ወንድ አድርጎ ማሰብ። ያኔ ሰውየውን ፊዚካሊ ወይም ሜንታሊ የሰውየውን ነገር ይስበዋል ማለት። ስለዚህ ማድረግ ያለብህ አንተ ሳትሆን እሷ እንደምትፈልገው ማሳመን ነው። ሁል ጊዜም የሚሰማህን መቆጣጠር ቻል። ከዛም የእውነት ትፈልጋለች። ሌላው ሴቶች የሚያደርጉት ነገር አንተን መፈተን ነው። አውቃም ይሁን ሳታውቀው መጥፎ ነገርም በመናገር ሊሆን ይችላል አንተን ትፈትናለች። እና ይህንን ስታደርግ አንተ ምንም ስሜት እንዳልሰጠህ ማድረግ ትችላለህ። ይህ ተመልሳ እንዳትደግሞ የሚያደርግ ወይም የተፈጠረው ነገር ወደ እሷ በማዞር ሌላ ብዙ ምርጫ እንዳለህ ማሳየት ነው። ምክንያቱም ሴቶች የሚፈልጉት ይህን ነው። ያ ነገር ተራ ድንጋይ እንኳን ቢሆን ብዙ ሰዎች የሚፈልጉት ከሆነ ግን እሷ ያን ነገር የራሷ የማድረግ ፍላጎቷ ይጨምራል። ለምሳሌ ከእሷ ጋር ስታወራ ሌሎች ሴቶችን ወይም ሌሎች ሰዎችን ሜንሽን እያረክ እየጠራህ በመሃል ስታወራት ይህ በጣም ጥሩ መሳሪያ ነው። ምክንያቱም ብዙ ምርጫ እንዳለህ ብዙዎች ዘንድ ተወዳጅ እንደሆንክ ታሳያታለህ ማለት ነው። ምክንያቱም ይሄ የእሷን ኢጎ በጣም የሚጎዳው ነገር ስለሆነ ማለት ነው። የእሷ ንግግር ሊሞቅህም ሊበርድም አይገባም። ታዲያ እንዲህ ንግግሯ አንተን አፌክት የማያደርግ ወይም ከአንተ ጋር ምንም አይነት ተጽዕኖ የማያሳድር ከሆነ እሷ በአንተ ሱስ ትያዛለች ማለት ነው። ሱስ የሚይዛት ከእንደዚህ አይነት ወንድ እንጂ በየጊዜው እሷ የምትለውን ነገር ሁሉ ማብራሪያ እየሰጠ ከሚኖር ወይም እሷን ንግግር ስሜቱን የሚጎዳው ወንድ ጋር አይደለም። ብዙ ጊዜ አንድ አባባል አለ። ሴት ልጅ እንድትወድ ከፈለግ ከብዙ ወንዶች ተለይተህ ጥሩ ሁንላት። ስትፈልግ ተገኝ፣ የምትልህን ሁሉ አድርግላት። ይህ ግን
እውነተኛው ዓለም ላይ የማይሰራ ፊልም ላይ ያለ ብቻ መሆኑን ልብ ልትል ይገባል ማለት ነው። እውነተኛው ዓለም ላይ ይሄ ነገር አይሰራም። ይሄ እውነተኛው ዓለም ቸኮሌት መሰጣት፣ አበባ መሰጣት ስለሰጣት ይህን ሁሉ ስለሰጣት ለአንተ ያለ ስሜት ወይም ለአንተ ያለ ስሜት ይጨምራል ማለት አይደለም። ምክንያቱም እንደዚያ ሊያደርጉ የሚችሉ ብዙ ወንዶች አሉ። መረዳት ያለብን ነገር ግን ሁሌም ቢሆን ሴቶች ዋጋ የሚሰጡት ይህንን አይደለም። ይልቁንም ምን እንዲሰማት አድርገሃል የሚለው ዋና ነው። ምክንያቱም የምትናፍቀውን ያን ምን እንዲሰማት ያደረግከውን ነገር ነው እንጂ የሰጠሃትን ነገር አይደለም። ሌላው ለሁሉ ነገር አታሞግሳት። ምክንያቱም ከመንገድ ላይ ጀምሮ ከሁሉም ቦታ ሙገሳ ታገኛለች። እውነት እንነጋገር ከተባለ አሁን ላይ ያለው ወንዶች የሚፈልጉት አንድ ነገር ነው። እናም እሱን ለማግኘት ሲል ለሴቶች ሁሉ ወንድ አብዛኛው ወንድ አሸርጋች ነው። ሰው የሚያሸረግድላት ነገር ምንም አዲስ ነገር አይደለም። ለእሷ መደነቅ መሞገስ አዲስ ነገር አይደለም። ደግሞም ብዙ ሁሉንም የሚያሞግስ ከሆነ አታገኛትም። ምክንያቱም ስታሞግሳት ያው ተራ እንደሆንክ ነው የምታውቅመት። አንድ ወንድ ልጅ የምትለውን ሁሉ ከተስማማ ከእሷ ሁሉ ነገር የሆነ ነገር እንደፈለገ ከዛም በጣም ደግ ከሆነች ጓደኛ ልታደርገው ትችላለች። ደግ ካልሆነች ግን ትተወዋለች ማለት። ታዲያ አንተ ከምትለው ነገር ሁሉ እንደማትስማማ ካወቀች ሁሉ ነገር የሆነ ነገር ፈልገህ እንደመጣ ታውቃለች። ነገር ግን ውስጧ ቅር ይለዋል። ይህ ደግሞ ጥሩ ነው። ስለዚህ ታከብርሃለች። ሀሳቤን ለመጠቅለል ያህል ስሜቷን ከፍ ዝቅ ካደረግከው ጥሩ ወይም መጥፎ ጥሩና መጥፎን ከቀላቀልክ እሷን ባለመውደድ እና በመውደድ ውስጥ ካደረግካት ከአንተ ፈጽሞ ልትላቅ አትችልም። ከአንተ ሱስ ይይዛታል። ስሜት ግን ተቆጣጠረው። ስላዳመጣችሁኝ አመሰግናለሁ። ሴት ልጅ ካንተ ሱስ እንዲይዛት አድርጋት። ሴት ልጅ